ግን ማለት ነው ደጋሚ ክብርሽ ጠብቂ ከማለት ዳርሰው ጋር አትንዘላዘሽ ለተረጋጋሽ ምን ትመስላለሽ አንቺ ሩታ ክብራ ቢስ ተከበሪ እስካሁን እያከበርኩኝ ነው እያወራሁሽ ያለሁት አቤት እያከበርኩ ነው እያወራሁሽ ያለሁት Sırrı. ኧረ ያስቃል አስቅም ሳቁ ያስቃል ጋይስ ያስቃል ክብርሽን ጠብቂ ብላ መጣች ሩታ ማለት ነው ክብርሽን ጠብቂ ዘልዛላ ከማለት ዳር ጋር እንዴት ትንዘላዘልሽ ክብርሽን ጠብቂ ላለችው ለሩታ ክብር ሲጀመር ከራስ ይጀምራል መጀመሪያኮ ሁለተኛ ተደረበሽ የገባሽው አንቺ ነሽ እኔ ሴቶች በጣም ነው ግርም የምትሉ የምር ነው የምመላችሁ ስለሷ መጣበታለሁ ግን ክብራችሁ ጠብቁ ክብር ጠብቁ ከባለ ዳር ጋር እንደዚህ ምናምን ነገር ዘለሽ ፊት ያልሽው እኮ አንቺ ነሽ ነፂን የሚያቃት ካንቺ በፊት ነው ፍቅረኛው ነበረች በገንዘብ ተገዝተሽ ገባሽ በዛው ልጁን ሸመጠጥሽው በቃ አስቀረሽው ማለት ነው ተሳስመናል ስንሰሳማ ላይ መሰሰም እኮ ማንንም መሰሰም ብርቅ ነው እንዴ አንሶላም ተጋፈናል ብቲ ኢትስ ኦኬ ኖርማል ነው ገባሽ ክብር ከራስ አይጀምርም ቤተሰብ ክብር ከራስ አይጀምርም መጀመሪያ አንቺ ክብር ኖሮሽ ነው በግድ ወንድ ልጅ ካላፈቀርከኝ ብለሽ እኮ ያው ቀደም ያልኩ ቪዲዮ የለቀኩላችሁ ለማስተዋወስ አለው ጋይስ ክብርሽ ጠብቂ ከማለት በፊት አንቺ መጀመሪያ ክብርሽን ጠብቀሻል ወይ ከዚህ ልጅ ጋር ስትገናኝ በክብር ነው ወይ ተገናኘሽው ክብር ሴትነትሽን ክብርሽን አስጠብቀሽ ነው የተገናኘሽው ይመስለኛል አልጋ ላይ ራሱ አብረሽ አንቺ ነሽ ምትደፍሪው እርግጠኛ ነኝ ምክንያቱም በጣም የሆነ እንደ ኃይለኛ ነገር ያደርግሻል እንደ አዋቂም ነገር ያደርግሻል እንደ ጉረኛም ነገር ያደርግሻል ምንም ነሽ አንቺ ማለት እንደዚህ ፈሽፋሻ ወረቀት እንደተጨምቆ የሚጣልነሽ በነገራችን ላይ ማለት ነው ገባሽ በኃይልም ሴቶችን እንዲህ ስላልሽ አይደለም በኃይልም እሱም ስለመተሽ አይደለም በኃይልም ስለገፈተሽ አይደለም ወንድ ልጅ ከጠላሽ ጠላሽ ነው ብትፈርጪ ብትፈጠፈጪ በሳው ሰማብቶጂ መሬት በተረግጪ ቦምብ ብታፈነጪ ጉድ አይደለም ከጠላሽ ጠላሽ ነው ገባሽ ስለዚህ ልጁን አስገድደሽ የደፈርሽው አንቺ ነሽ እንጂ እሱ መቼም ሊደፍርሽ አይችልም ግልጽ ነጭ ስንናገር ማለት ነው ክብር አንቺ የቤተሰቦችሽ ክብር አስጠብቀሻል መጀመሪያ እናት አባትሽ ረቅጠሻል እንዴ ወጣሽው እናትሽ ሚዲያ ላይ አባትሽ ሚዲያ ላይ ወጣው ልጄ ብለው እስኪናገሩ ድረስ ሚዲያ ላይ እስክታሰጫቸው ድረስ የጠበቅሽው አንቺ አይደለሽ የፈረደበት ፌስታልሽን እንደ ፌስታል ይቀርሽ በቃ ነሽ ጥቁ የሆነ ሻንጣሽን አንግበሽ የአብርሽ እህት ጋር በግድ ካላጋባሽን ከዚህ ልጅ ጋር ብለሽ እረድብን ብለሽ ቂጥቂጣቸው ስትከተያን ነበር ምን ነው ረሳሽው ወደ ኋላ እስኪ አስታውሽ ያሳለፍሽውን አስታውሽ ወይኔ ይሄ ጉንፋን ድምጽ እንዴት ቦለል ብሎ ይውጣ ዘጋኝ እንጂ በኃይልና ያወሬን በኃይለኛ ነበር ልፈተፈት የመጣሁት ማለት ነውና ትናንትና ልጅቷን እንደዛ ስታደርግ ማለት ነው በቃ ስትል ሩታ ማለት ነው በቃ እሷ ኃይለኛ ናት ጀግና ናት እሷ አንተናት ምናምን ምላስ ነው እናቴ ጉራ ነው ዋና ጭቅላት ጫዋታ ነው አንቺ መጠቀምቺ ቢሆን አብረሽ ላንቺ ለማድረግ እንደዚህ ስለተንጣጣሽ እሱም ስለገፈተርሽ ስለመታሽ ክብሩ ዝቅ ስላደረግሽ ወንድነት ስለናቅሽው አይደለም ያንቺ ማድረግ የምትችይው እሷንም ነፃነትም ደግሞ ከሱ እንደውም ነፂ የለህ ነው የሚይዛት የእውነት እንደዚህ አይነት ነገር እልህ ያስይዛል ምንም ቢሆን የመጀመሪያ ነው እሱም ቢሆን የሚያፈቅራት ነፂ ነው እንጂ አንቺን አያፈቅርሽም ምክንያቱም አፍቅሮ አይደለም ያገባሽ አንደኛ ለምነሽው ሚሪንዳ እየጋበሽ ለምነሽው እህቱ ጋር ሄደሽ አማላጅ ልከሽ ሃይሚ ጋር ሄደሽ አማላጅ ልከሽ በስንት መከራ በመከራ ነው ከሱ ጋር እንድትሆኝ ተደረግሽው በሰዎች ኃይል በሰው ግፍፊ ነት ነው እንጂ ከልብ አፍቅሮሽ ቢሆን እያለ እየመጣ እግርሽ ላይ ወድቆ ይለምንሽ ነበር እና አንቺ መጀመሪያ ክብር አለሽ ወይ ምን አይነት ክብር ነው እስኪ እኛ ያላየነው ክብር
ሚዲያ ላይ አፍሽ ስትዘረጭጪ ነው ብልግናሽን ነው እንትን የምትይው። ህፃን ነሽ እንዳትባይ አዋቂ ነሽ። ቢያንስ 25 አመት ይሞላሻል። ገባሽ? ስለዚህ ቤተሰቦችሽን አንቋሸሽ፣ እህትሽን ሚዲያ ላይ አራክሰሽ እህቴን ሰብስክራይብ እንዳታረጓት፣ እህቴን እንዳትመለከቷት እያልሽ እህትሽን ከፍ ዝቅ እያልሽ ታላቅ እህትሽን ላንቺ በመከረችበት ላንቺ ባለችበት ክብርሽን ጠብቂ የጨረቃ ማቻችን እያለች በቅኔ እየዘረፈች እንኳን ሳይገባሽ ቀርቶ ጥቅም አታለሽ ቀበቶ ልትፈሺ ሮጥ አስቸኮልሽ። ቀበቶን የአብርሽን ቀበቶ ለመፍታት ቸኩለሽ ገባሽ። ከገባሽ በኋላ ካንተ በፊት የነበረ ህይወት ምን አገባው ነው የሚባል ነገር የለም። ፈልገሽ ነው የገባሽ። ወደሽ ለገባሽ ቢረግጡሽ አይክፋሽ። ገባሽ? ስለዚህ አሁንም ቢሆን አብርሽ ጠብቁ ከነዚህ ጋር ነው የሚሆነው። አሁን እሷ ይሁሉ ሐረካት ያመጣችው ሩታ ሲስተማቸው ልንገራችሁ፣ ድራማቸው ልንገራችሁ። እርጉዝ ናት ተብሎ አይደለ? እርጉዝ አይደለችም። አሁን ኔክስት ድራማ ምን ይመጣል መሰላችሁ? ያንተ ልጅ አልፈልገውም አስወርደዋለሁ ወይም አስወርጀዋለሁ የሚል ድራማ ይመጣል። ጠብቁ በቅርብ ቀን ማለት ነውና ያንን ሲስተም ለመጠቀም ነው። ደግሞ የሚገርመኝ ነገር ከሴቶች ጋር ስትጣይ ብቻ ነው እንደምንጥር የምታደርጊው እኔ ራሱ አሁን ምንጥር እያሰኘኝ ነው። ከሴቶች ጋር ስትጣይ ነው ምንጽር የምታደርጊው። እና ሰከን በይ፣ ረጋ በይ። አብርሽ ከኔ ጋር ቢለይ አሁን ያንቺ ድራማ ነው ገብቶኛል። አብርሽ ከኔ ጋር ቢለያይ ኦዲየንሶች ይጠሉታል፣ የሱን ተከታይ አይኖረውም፣ እኔ አድናቂ ብዙ ነው፣ እኔ ተከታይ ያለኝ ምናምን የሚል ሐሳብ ሊኖርሽ ይችላል። ግን ውሸት ነው። ተከታይ አይኖርሽም። ወዳጅ የነበረው ሁሉ ጠላት ነው። አበሻ ደግሞ አንዴ አይጥመድሽ። አንዴ ሲወድሽም አንዴ ነው፣ ሲጠላሽም አንዴ ነው። በነገራችን ላይ ሁሉ ጊዜ ተወዳጅነት አፈራለሁ ልሽ አትጠብቂ። አፍርጠው ነው የሚከሰክሱሽ። ገባሽ? ይከሰክሱሻል፣ ያወርዱሻል፣ እንደሰቀሉሽ ያወርዱሻል። ልጁ ደግሞ በጣም ጨዋ ልጅ ነው። የጨዋ ልጅ የምሬ ነው የምላችሁ። በቃ ስርዓት ያለው ሴት ልጅ የሚያከብር እንጂ አንዳንድ ጋጠወጥ ኃይለኛ ወንድ ቢያጋጥምሽ ወላሂ አይደለም እንደዚህ ሊታገስሽ ይቅርና ማለት ነው እንዴ። አንቺ ነው ጊዜ በከፋ ሰዓት ሰው ሚስቱን እያረደ እየገደለ እስር ቤት ልግባ ብሎ ኑሮ የመረረው ባለበት ሰዓት ላይ ይሄን የመሰለ እንቁ ልጅ አግኝተሽ እንደ እቃቃ ትጫወችበታለሽ። የምር በጣም ተሳስተሻል። በፍቅር ነው ወንድ ልጅ ማሸነፍ የምትችይው፣ በፍቅር ነው። ማይወድሽ እንኳን ቢሆን እንዲወድሽ ማድረግ የምትችይው ንጹህ ፍቅር ስትሰጪው፣ ሰላም ስትሰጪው ነው ወንድ ልጅ ሊቀርብሽ የሚችለው እንጂ ኃይለኛ ስላደረገሽ እሱ እንደዚህ የኔ ይሆናል ብለሽ አታስቢ። እንዳውም ብሶበት ስልችት ብሎ ጥሎሽ ነው የሚሄደው። ስልችት ብሎ ጥሎሽ ይሄዳል። ያው ያፈራችሁት ንብረት ትካፈላላችሁ። በስሙ ከሆነ ቻው ቼርሲ እናቴ ያ ችግር የለውም ፍቅር ያግባባናል ብለሽ በስሙ ሁሉም ነገር በስሙ ከሆነ ቻው ቼርሲ ተሰናበችው ካሁን ነው። ነገሩ በደህና ሰዓት ዩቲዩብ ቻናል ከፍተሻል። ግን ዩቲዩብ ቻናሉም ዶላሩ የሚገባው ወደሱ ጋር ነው፣ ባንቺ ስም አይደለም፣ በሱ ስም ነው። ምክንያቱም ዩቲዩብ ላይሰንስ ዩቲዩብ አድሰንስ የሚመጣው በአብርሽ ስም ነው። ስለዚህ ዩቲዩብሽን ታጫለሽ፣ አብርሽንም ታጫለሽ፣ ያፈራሽን ንብረትሽን ታጫለሽ፣ ዝናሽን ታጫለሽ። በዜሮ ነው የምትገቢው። ይዘሽ የወጣሽው ሻንጣ ይዘሽ ወደ እናትሽ ቤት ነው የምትገቢው። አየሽ? ይሁኝ ያለ ደብቁኝ ይላል። አትንጣጪ። በጣም ትንጣጫለሽ፣ በጣም ታፋያለሽ። በቃ ለኔ ሰው የለም ነው የምትይው። አላንቺ ሰው የለም፣ አላንቺ ሴት ልጅ የለም። ሴቶቹ ራሱ አሁን ነፂ ራሱ አታውቂያትም። ቀጫጫ መሆኑን አይተሽ ነው። ነፂ ራሱ ጸጉርሽን ይዛ ጠቅልላ እንደዚህ አውርዳ ታፈርጥሻለች። የምር ለአብርሽ ክብር ብላ ነው እንጂ ማለት ነው። መስሎሽ ነው፣ የምር መስሎሽ ነው። ስለዚህ ሰከን በይ፣ ረጋ በይ። ኳስ በመሬት አድርጊ። ስትረጋጊና ነገሮች ስታረጋጊ ነው ቦታ የሚይዙት እንጂ በመንጣጣት በጉራ በኃይል በግዴለሽነት ትዳር ሊሆን አይችልም። ይፈታሻል፣ አይፈልግሽም። ምክንያቱም አንቺ ነሽ የመጣሽባት። ለነፂ መቀማሻት አንቺ ነሽ፣ ቀምተሻት ነው። እሷ ዩኒቨርሲቲ ተማሪ ናት። ዩኒቨርሲቲ በሄደችበት ታች ስልክ የለኝም ማለች።
ድራማ ነው ብሎኛል አለች። ስለዚህ እውነቱን ንገራት እያለችው ነው። እውነቱን ደግሞ ስለማናገር ሸምዞት ነው። ነፂን ነው አንቺን አይፈልግሽም። ነፂን ነው የሚፈልጋት። በግድ አለ እንዴ? በግድ ደፈርሽው። ልጁ በግድ አይናፋር ልጅ በግድ ደፈርሽው። አሁን ደግሞ ጭራሽ በግድ እኮ ነው። ቤተሰብ ላንቺ ብዬ 10 ደቂቃ ጊዜን አቃጠልኩኝ። ስለዚህ ልጁ እና ሰብስክራይብ ላይክ አድርጉ እንጂ እናንተ ምን ሆናችሁ ነው? ላይክ ሰብስክራይብ የለም። ላይክ አድርጉ እሺ። እወዳችኋለሁ። መልካም ጊዜ እመኝላችኋለሁ። ደግሞ ዱዓም ጸሎት አድርጉልኝ ጉንፋን እንዲሻለኝ እመጣለሁ። ቻው